እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? አላችሁ ወይ? ኑ እንስራሽ እየሰራን ነው። እና ምን ልላችሁ ነበረ መሳችሁ አንዳንድ ነገሮች ያኔ ስልኬ ምንድን ነው የሚለው እና ሞክረን ያልተሳካልን ነገር እና ሳንሞክር ያልተሳካልን ነገር አንድ አይደሉም በነገራችን ላይ እና ሞክረን ከተሳካልን መልካም ነው፣ ግን ካልተሳካልን መልካም አይደለም ማለት አይደለም። ለምሳሌ አሁን አንዳንድ ጊዜ እኔ እና ጓደኛዬ የሆነ ዳንቴል መስፋት እንፈልጋለን ብለን ተነሳን። ከዛ ተነሳንና ብዙ ክሮችን መግዛት ጀመርን። ሲበላሽብን ማለት ነው። ምን ማለት መሰላችሁ? ብዙ ክሮችን መግዛት የጀመርነው በቀጭኑ ሲሆን አይ ቀጭን ስለሆነ ነው ይሄማ ቢበላሽብን እንላለን ማለት ነው። ወፍራም ሲሆን ደግሞ አይ ይሄ ወፍራም ስለሆነ በቃ እየተበላሸብን ነው እንላለን። እና ብዙ ጊዜ እንደምን ነው የሚመስላችሁ? እንደ እንትን አለ አይደለ? እንደ ሰፊድ ነው ቪዲዮ ብዙ ጊዜ አናይም። በርግጥ ግን እንደ ሰፊድ ይሆናል ስንሰራው ማለት ነው። እና ለምንድን ነው ብለን ስትጀምሩ እንደዚህ ጀምሩት፣ ስትቀንሱ ደግሞ እንደዚህ ያርጉት ምናምን ይሉናል ማለት ነው። እና ብዙ ጊዜ በጣም ግራ ገባን ብቻ እና ግራ ገባንና እኔ ትንሽ እንትን አልኩ ማለት ነው። ሞከርኩኝ ከጓደኛዬ እኔ ትንሽ ሞከርኩኝ እና አንዲት ምን ሰራው መሰላችሁ? ይችን ሰራው እና ይችን ሰራ ኮፊታ ናት፣ በጣም አሪፍ ናት ግን በነገራችን ላይ እና ይችን ሰራው ማለት ነው። ከዛ እግዚአብሔር ይመስገን በቃ አንድ ነገር አወቅኩኝ ብዬ እንትን አልኩኝ። ከዛ አንድ ነገር አወቅኩኝ አልኩኝና በቃ ያኔ ስለሞከርኩኝ ነው። በነገራችን ላይ ስለሞከርኩኝና ክሮችንም ብር አለቀ ብዬ ዝም አላልኩኝም። በቃ ሞከርኩኝ እና ከዛ ደግሞ እንደዚህ ደግሞ እንትን አልኩኝ ማለት ነው። ለምሳሌ እነዚህን መጥለፍ ምናምን ጀመርኩኝ። ከዛ ሲጀመር እንደዚህው አወቅኩ ማለት ነው። ቻልኩኝ ያኔ ትንሽ ስለሞከርኩኝ ትንሽ ቻልኩኝ ማለት ነው። እና ስለቻልኩኝ ደግሞ በጣም ደስ አለኝ። ምክንያቱም ሞክሬያለሁኝ ስለሞከርኩኝ ስለቻልኩኝ ደግሞ በጣም ደስ ብሎኛል። ለምሳሌ አንድ ሰው የሆነ ነገር ይፈልጋል ማለት ነው። ተማሪ ተምሮ ውጤቱ ሲመጣለት ያ አጥንቶ ውጤቱ ከመጣልን መልካም ውጤት በጣም ይደሰታል፣ በጣም ማለት ነው። ምክንያቱም ያን ልፋቱን ዋጋ አግኝቷልና ማለት ነው። እና እኔ ለምሳሌ ብዙ ጊዜ አልሰጠሁትም፣ ቪዲዮ ማየሁም የሆነ ነገር አልተማርኩም፣ ግን የሆነ ነገሮችን ስችል በጣም ደስ አለኝ። እና አንዳንድ ነገሮች በጣም ያለፋሉ፣ በትዕግስት ይገኛሉ እንጂ ማለት ነው። እና ግን የሚገርመው ነገር ሞክሮ አልሳካለት ባለ ጊዜ አንድ ሰው መናደድ የለበትም። እና የሚሞክረውን ነገር ደግሞ እስከቻለ ድረስ እንትን አለበት መስራት አለበት ብዬ አምናለሁኝ። እና በሃይማኖታችን ቅዱስ ያሬድ የሚባል ሊቅ አለ እና እሱ ከአባቶቻችን ጋር ሊማር ሄዶ የቄስ ትምህርት አልገባው አለ። በቃ አልገባው አለ። መምህሩ ቢመታው ምንም በቃ በጣም አልገባው ሲል ተነስቶ ወዴት ሄደ መስላችሁ? ወደ ቤተሰቡ ተመልሶ ሊመጣ ሲል የሆነ ዛፍ ተጠለለ ይባላል እና ዛፍ ላይ ቁጭ ብሎ ታች ማለት ነው ከዛፉ ስር ቁጭ ብሎ ያቺ ትል 7 ጊዜ ወርቃ በሰባተኛው ያችን የፈለገችውን ስበላየ። ከዛ እኔም እንግዲያስ ተመልሼ ወደ ሊቁ ወደ የምማርበት ቦታ ሄዳለሁ ብሎ አለ። ከዛ ተመልሶ ሄደና ያንን ከሚስጥር ተገለጠለት። ምክንያቱም ተመልሶ ስለሄደ ሲማር ከአንተኖቹ ከሚማሩት ይበልጥ አወቀ፣ ይበልጥ ቻለ። ለምን መሰላችሁ? አሁን አንዳንድ ጊዜ ሞክረን የታውነው ነገር በኋላ የሆነ ሰዓት ሊቆጨን ስለሚችል እና አሁን እሱ ለምሳሌ አባታችን ቅዱስ ያሬድ እየተባለ ዛሬ ድረስ በእኛ ሃይማኖት ይነሳን ማለት ነው። ለምን መሰላችሁ? ያቺ ትል አስተምረዋለች። እና የሆነ ሰው ሞክሮ አሁን ለምሳሌ አባታችን ሞክሮ እምቢ ሲለው አማራጭ አድርገው ወደ ቤቱ መመለስ ነበረ። ግን ደግሞ እግዚአብሔር በሌላም በአንድም በሌላም የሆነ ሰዓት አስተማረው ማለት ነው። ተመልሶ እንዲማር ተመልሶ ሚስጥር እንዲገለጥለት ምን እንዲልለት እና ከዛ እሱም ደግሞ ተመልሶ ሄደ ተማረ። አሁን ድረስ የዜማ አባት ይባላል ማለት ነው። እና ነገሮች እና አንዳንድ ነገሮች ይገርሙኛል። እኔ በብዛት እንዲህ ነበረ የምለው ነገር አለ። ሁሉን ነገር ስንሞክር በቶሎ እንዲሳካልን፣ በቶሎ እንዲሆንልን፣ በቶሎ የሆነ ነገር እንፈልጋለን በአቋራጭ ማለት ነው። እና
ግን የሚሆን ነገር በአቋራጭ ምንም ነገር የሚሆን ነገር የለም። በቃ በትዕግስት ነው እንጂ እና በትዕግስት ሁሉን ነገር ማድረግ አለብን ብዬ አምናለሁኝ። እስቲ ቆይ ሌላ ጊዜ እመጣለሁ ደግሞ። እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? አላችሁ ወይ? ኑ እንስራሽ እየሰራን ነው እና ምን ልላችሁ ነበረ መሳችሁ አንዳንድ ነገሮች ያኔ ስልክ ምንድን ነው የሚለው እና ሞክረን ያልተሳካልን ነገር እና ሳንሞክር ያልተሳካልን ነገር አንድ አይደሉም በነገራችን ላይ እና ሞክረን ከተሳካልን መልካም ነው፣ ግን ካልተሳካልን መልካም አይደለም ማለት አይደለም። ለምሳሌ አሁን አንዳንድ ጊዜ እኔ እና ጓደኛዬ የሆነ ዳንቴል መስፋት እንፈልጋለን ብለን ተነሳነ። ከዛ ተነሳንና ብዙ ክሮችን መግዛት ጀመርን። ሲበላሽብን ማለት ነው። ምን ማለት መሰላችሁ? ብዙ ክሮችን መግዛት የጀመርነው በቀጭኑ ሲሆን አይ ቀጭን ስለሆነ ነው ይሄማ ቢበላሽብን እንላለን ማለት ነው። ወፍራም ሲሆን ደግሞ አይ ይሄ ወፍራም ስለሆነ በቃ እየተበላሸብን ነው እንላለን። እና ብዙ ጊዜ እንደምን ነው የሚመስላችሁ? እንደ እንትን አለ አይደለ? ቪዲዮ ብዙ ጊዜ አናይም፣ በርግጥ ግን እንደ ሰፊድ ይሆናል ስንሰራው ማለት ነው። እና ለምንድን ነው ብለን ስትጀምሩ እንደዚህ ጀምሩት፣ ስትቀንሱ ደግሞ እንደዚህ ያርጉት ምናምን ይሉናል ማለት ነው። እና ብዙ ጊዜ በጣም ግራ ገባን ብቻ እና ግራ ገባንና እኔ ትንሽ እንትን አልኩ ማለት ነው። ሞከርኩኝ ከጓደኛዬ እኔ ትንሽ ሞከርኩኝ እና አንዲት ምን ሰራው መሰላችሁ? ይችን ሰራው እና ይችን ሰራ ኮፊታ ናት፣ በጣም አሪፍ ናት ግን በነገራችን ላይ እና ይችን ሰራው ማለት ነው። ከዛ እግዚአብሔር ይመስገን በቃ አንድ ነገር አወቅኩኝ ብዬ እንትን አልኩኝ። ከዛ አንድ ነገር አወቅኩኝ አልኩኝና በቃ ያኔ ስለሞከርኩኝ ነው። በነገራችን ላይ ስለሞከርኩኝና ክሮችንም ብር አለቀ ብዬ ዝም አላልኩኝም። በቃ ሞከርኩኝ እና ከዛ ደግሞ እንደዚህ ደግሞ እንትን አልኩኝ ማለት ነው። ለምሳሌ እነዚህን መጥለፍ ምናምን ጀመርኩኝ። ከዛ ሲጀመር እንደዚህው አወቅኩ ማለት ነው። ቻልኩኝ፣ ያኔ ትንሽ ስለሞከርኩኝ ትንሽ ቻልኩኝ ማለት ነው። እና ስለቻልኩኝ ደግሞ በጣም ደስ አለኝ። ምክንያቱም ሞክር ያለሁኝ ስለሞከርኩኝ ስለቻልኩኝ ደግሞ በጣም ደስ ብሎኛል። ለምሳሌ አንድ ሰው የሆነ ነገር ይፈልጋል ማለት ነው። ተማሪ ተምሮ ውጤቱ ሲመጣለት ያ አጥንቶ ውጤቱ ከመጣልን መልካም ውጤት በጣም ይደሰታል፣ በጣም ማለት ነው። ምክንያቱም ያን ልፋቱን ዋጋ አግኝቷልና ማለት ነው። እና እኔ ለምሳሌ ብዙ ጊዜ አልሰጠሁትም፣ ቪዲዮ ማየሁም የሆነ ነገር አልተማርኩም፣ ግን የሆነ ነገሮችን ስችል በጣም ደስ አለኝ። እና አንዳንድ ነገሮች በጣም ያለፋሉ፣ በትዕግስት ይገኛሉ እንጂ ማለት ነው። እና ግን የሚገርመው ነገር ሞክሮ አልሳካለት ባለ ጊዜ አንድ ሰው መናደድ የለበትም እና የሚሞክረውን ነገር ደግሞ እስከቻለ ድረስ እንትን አለበት መስራት አለበት ብዬ አምናለሁኝ። እና በሃይማኖታችን ቅዱስ ያሬድ የሚባል ሊቅ አለ እና እሱ ከአባቶቻችን ጋር ሊማር ሄዶ የቄስ ትምህርት አልገባው አለ። በቃ አልገባው አለ። መምህሩ ቢመታው ምንም በቃ በጣም አልገባው ሲል ተነስቶ ወዴት ሄደ መስላችሁ? ወደ ቤተሰቡ ተመልሶ ሊመጣ ሲል የሆነ ዛፍ ተጠለለ ይባላል እና ዛፍ ላይ ቁጭ ብሎ ታች ማለት ነው ከዛፉ ስር ቁጭ ብሎ ያቺ ትል 7 ጊዜ ወርቃ በሰባተኛው ያችን የፈለገችውን ስበላየ። ከዛ እኔም እንግዲያስ ተመልሼ ወደ የምማርበት ቦታ ሄዳለሁ ብሎ አለ። ከዛ ተመልሶ ሄደና ያንን ከሚስጥር ተገለጠለት። ምክንያቱም ተመልሶ ስለሄደ ሲማር ከአንትኖቹ ከሚማሩት ይበልጥ አወቀ፣ ይበልጥ ቻለ። ለምን መሰላችሁ? አሁን አንዳንድ ጊዜ ሞክረን የታውኑ ነገር በኋላ የሆነ ሰዓት ሊቆጨን ስለሚችል እና አሁን እሱ ለምሳሌ አባታችን ቅዱስ ያሬድ እየተባለ ዛሬ ድረስ በእኛ ሃይማኖት ይነሳን ማለት ነው። ለምን መሰላችሁ? ያቺ ትል አስተምረዋለች እና የሆነ ሰው ሞክሮ አሁን ለምሳሌ አባታችን ሞክሮ እምቢ ሲለው አማራጭ አድርገው ወደ ቤቱ መመለስ ነበረ። ግን ደግሞ እግዚአብሔር በሌላም በአንድም በሌላም የሆነ ሰዓት አስተማረው ማለት ነው።
ተመልሶ እንዲማር ተመልሶ ሚስጥር እንዲገለጥለት ምን እንዲልለት እና ከዛ እሱም ደግሞ ተመልሶ ሄደ ተማረ። አሁን ድረስ የዜማ አባት ይባላል ማለት ነው። እና ነገሮች እና አንዳንድ ነገሮች ይገቡኛል። እኔ በብዛት እንዲህ ነበረ የምለው ነገር አለ። ሁሉን ነገር ስንሞክር በቶሎ እንዲሳካልን፣ በቶሎ እንዲሆንልን፣ በቶሎ የሆነ ነገር እንፈልጋለን በአቋራጭ ማለት ነው። እና ግን የሚሆን ነገር በአቋራጭ ምንም ነገር የሚሆን ነገር የለም። በቃ በትዕግስት ነው እንጂ እና በትዕግስት ሁሉን ነገር ማድረግ አለብን ብዬ አምናለሁኝ። እስቲ ቆይ ሌላ ጊዜ እመጣለሁ ደግሞ